ይሄን ቪዲዮ የሁሉም ሃይማኖት ተከታዮች ኮፒ ሊንክ ሼር እንዲታረጉና በተለየ ለኦርቶዶክስ ሃይማኖት ተከታይ ወገኖቻችን ወንድሞቻችን አባቶቻችን እንኳን ደስ አላችሁ እንኳን አደረሳችሁ በኮሜንት እንድትሉ ፈልጋለሁ። ማንኛውም ክርስቲያን እንደሚሳለው ጌታዬ ፈጣሪ ጌታዬ ኢየሱስ ክርስቶስ ሆይ ይህን 37 ዘመን በጣም ስንቸገር ስንጠበብ የቆየንበትን ታላቁን ህንጻ የምትመለክበትን እንዲሁ አልቆ እዚያ ገብተን ካመሰገን ምስጋና አቀርባለሁ። በጻድቁ ስም የሚመጡትንም እንግዳ እንዲሁ እንዳቅሜ ለመቀበል አንድ በሬ አስገባለሁ ብዬ እንደሚመናን ተስዬ ነበር። ስለዚህ ከጊዜው ስለደረስኩኝ በጣም ደስ ስላለኝ እግዚአብሔር ስለዋለልኝ ውለታ በጻድቁ ስም የሚመጡትን እንግዶች ለመቀበል ይሄው እኔም አንድ በሬ እንግዲህ ሰጥቻለሁ። ሁላችሁም እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እግዚአብሔር ይባርክ። እንዲህ አይነት ነገር አይቶ ለመደሰት በእንዲህ አይነት ነገር ላይ የሃይማኖቱን ተከታዮቹን እንኳን ደስ አላችሁ እግዚአብሔር እንኳን አስጨረሳችሁ እመቤታችሁ ማርያም እንኳን ረዳች ለማለት የሃይማኖቱ ተከታይ መሆን አይጠበቅም። የራስ ሃይማኖት የሚያከብር ንጹህ ሕሊና የያዘ ጸሎትንና የእግዚአብሔርን እርዳታ ይገዛ ተጠቅሞ የሚያውቅ ማንም ፍጡር በዚህ ነገር ላይ ሊደሰት ይገባል። ቅድም የተመለከትናቸው ወጣቶችና አባቶቻችን በወላይታ ሶዶ ከተማ ለ37 ዓመት ሙሉ ሲገነባ ሲጸለይ ፍጻሜው አድርሰ እንድታሳየን ተብሎ ወደ ፈጣሪ ሲማጸኑ ወጣቶቹ የቤተክርስቲያኒቱ አባቶች ምእመናን በሙሉ ያላቸውን ሰጥቶ እየለፉ የቆዩበት ደብረ መንክራት አቡነ ተክለ ሃይማኖት ገዳም ህንጻ ግንባታ ተጠናቆ ሲመረቅ በዋዜማው ያሳዩት የደስታ አገላለጽ ነው። ነገ ገዳሙ ይመረቃል። ከተለያዩ አገራችን ክፍሎች ታላላቅ የወንጌል አባቶች፣ ታላላቅ የሃይማኖቱ መሪዎች፣ የክልል ወይም የዞናት ከፍተኛ አመራሮች ጭምር ወደ ቦታው እንደሚመጡ መረጃው ደርሶኛል። ይህ ቤተክርስቲያን ወይም ገዳም በአካባቢያችን መገንባቱ እንደ አካባቢ ትውልድ ወይም ተወላጅ የተለየ ጥቅም ከመስጠቱ በላይ እጅግ ውስጥ ደስታ ያገኘው በሚያመልኩት ዶክትሪን የሚያመልኩትን አምላክ በእንዲህ አይነት በተዋበ ቤተ መቅደስ ለማምለክ ሲጸልዩ የቆዩ በጣም ሶዶ ከተማ ውስጥ ያሉ አባቶቻችን ወንድሞቻችን የሃይማኖቱ ተከታዮች እንኳን ጸሎታችሁ በፈጣሪ ዘንድ ተሰምቶ ውብ ለሆነው ለዛሬ ቀን አደረሳችሁ ልላችሁ ወዳለሁ። የምር ከልቤ የሆነ ከውስጤ የሆነ ደስታ ተሰምቶኛል። በእናንተ ደስታችሁ ተደስቻለሁ። የኦርቶዶክስ ሃይማኖት ተከታዮች በሙሉ እንኳን እግዚአብሔር ለዛሬ ቀን አደረሳችሁ። ሶዶ ከተማ ውስጥ ያላችሁ ከባጃጅ አሽከርካሪዎች ጨምሮ ከሁለት እግር ሞተር ተጠቃሚዎች ጀምሮ የግል መኪና ተጠቃሚዎች እኔን አካቶ ለዚህ ክብረ በዓል የሚመጡ እንግዶቻችንን በእግራችን ስንሄድ ነጠላ አንግቶ መንገድ ላይ የቆሙትን እየሸኘን ሆቴል ላይ የምትሰሩ ቤታችሁ ለመብላት የሚመጡትን በጥሩ እንክብካቤ ይዛችሁ ጥሩ የወላይታን ህዝብን እንግዳ ተቀባይነትን የሃይማኖት መቻቻልን ባህል እንድታሳዩአቸው አደራ ይላችኋለሁ። በጣም ደስ ብሎኛል። መልካም በዓል ይሁን። የረዳችሁ እግዚአብሔር ክብር ምስጋና ዙፋኑን ይሙላው። እንኳን ደስ አላችሁ።